የዛሬ 13 ዓመት ነው ከሞት መንገድ የተመለስኩበት ጊዜ። አሁን የ47 ዓመት እድሜ ላይ ነኝ። ፀሐይዋ እየጠለቀች ነበር። አንድ ቤተክርስቲያን ቅጽር ግቢ ውስጥ ካለ ትልቅ ዛፍ ስር ተቀምጬ ዙሪያ ገባውን እያማተርኩ ነበር። ስራዬ ግልጽ ነው። በጸሎት ተመስጠው አይናቸውን የጨፈኑትን፣ በግንባራቸው ተደፍተው የሚጸልዩትን፣ ቦርሳቸውን ጎናቸው አሳርፈው ማረኝ የሚሉትን እናትና አባቶች መዝረፍ። ያን ዕለት ግን እድሌ የተለየ ነበር። ከአንዲት በእድሜ የገፉ እናት አጠገብ ተቀመጥኩ። እናቲቱ በከባድ ስቅስቅታ እያለቀሱ ነበረ። ቦርሳቸው ክፍት ነው። ውስጥ ያለውን ወፍራም የብር ጥቅል አየሁት። ይህች ናት አልኩ በልቤ። እጄን ቀስ አድርጌ ወደ ቦርሳው ሰደድኩ። ልጄ እስኪ ይህችን ያዝልኝ አሉኝ በድንገት ድምፃቸው እየተንቀጠቀጠ። ደነገጥኩ። እጄን በፍጥነት ሰበሰብኩ። የሰጡኝን ትንሽ የቁልፍ መያዣ ተቀበልኳቸው። ምን ሆኖ ነው እናቴ አልኳቸው ድንጋጤን ለመደበቅ። ልጄማ በቃ ሄደ። ትላንትና ሌባ መንገድ ላይ አግኝቶት የያዘውን ላፕቶፕና ስልክ አልሰጥም ሲል በጩቤ ወግቶ ዛሬ ሆስፒታል ሕይወቱ አለፈች አሉኝ። በደነገጠ መንፈስ አይዞት አልኳቸው። ግን በውስጤ የራሴን የዕለቱ የተከናወነውን ድርጊት አስታወስኩ። ያን ዕለት ማታ እኔም አንድ ወጣት በጩቤ አስፈራርቼ ላፕቶፕና ስልክ ቀምቼ ነበረ። አይሆንም አልኩ በልቤ። አጋጣሚ ነው ብዬ ራሴን ለማሳመን ሞከርኩ። እናትየዋ ቀጠሉ። የሚገርመው አሉ። የሚገርመው ግን ልጄ ከመሞቱ በፊት የተናገረው ነገር ነው። እናቴ የገደለኝ ሰው ይቅር ብየዋለሁ፣ እግዚአብሔር ደግሞ በምድራዊ ቅጣት ሳይሆን በንስሐ እንዲመልሰው ጸልይልኝ አለኝ። ይሄው ዛሬ እዚህ የመጣሁት ላፕቶፑን ለሰረቀውና ልጄን ለገደለው ሰው ልጸልይለት ነው። በዚህ ጊዜ እኔ ላብ ዘፈቀኝ፣ እግሮቼ ተብረከረኩ። እናትየው ቀና ብለው አዩኝ። አይኖቻቸው ውስጥ ቁጣ ሳይሆን ሰላም ነበረ። ልጄ ሆይ ለምን ትንቀጠቀጣለህ አሉኝ። እኔ እናቴ ብዬ ድምፄ ተውተፈተፈ። የምለው ሁሉ ጠፋብኝ። አይዞህ ትናንት የገደልከው የኔን ልጅ ብቻ አልነበረም፣ የራስንም ሕሊና ነበረ። እኔ እኮ መጀመሪያ እዚህ ስትቀመጥ ቦርሳዬን ልትሰርቅ እንደነበር አውቃለሁ። ግን ዝም ያልኩ ልጄ በነገረኝ ይቅርታ መሰረት እግዚአብሔር ሲመልስ ለማየት ፈልጌ ነው። በድንጋጤ ቆምኩ። ማነው ትርሶ አልኳቸው። እኔ የቆሰለች እናት ነኝ፣ ግን ከአንተ ይልቅ እግዚአብሔር ያዝንልሃል። ምክንያቱም እኔ ልጄን አጣሁ፣ አንተ ግን ፈጣሪህን እያጣህ ነው። ይኸውልህ ልጄ የሞተው ላፕቶፑን ስላሰጠ ሳይሆን አንተ ንስሐ እንድትገባ መስዋዕት ሆኖ ነው። ቦርሳቸውን ከፈቱና ያንን ያየሁትን ጥቅል ብር አወጡ። ይህ ብር ለልጄ ቀብር የተሰበሰበ ነው፣ ከፈለከው ውሰደው። ግን አንድ ነገር ወቅ፣ ስትሰርቅ ያላየህ የመሰለህ አምላክ ዛሬ በእኔ አንደበት እያናገረ ነው። ብርድ አለኝ። ከኪሴ ትላንት የቀማሁትን ስልክና ላፕቶፕ የሸጥኩበትን ብር አውጥቼ እግራቸው ስር ወደቅኩ። እናቴ እባክዎትን እኔ ነኝ ያደረግኩት፣ ግደሉኝ እንጂ እንዲህ አይበሉኝ ብዬ ጮሁ። እናትየዋ ግን አልገደሉኝም። ራስሽን አቅፈው ልጅ ሆይ ሂድና ከመቃብር በላይ በሆነው አምላክ ፊት ተናዘዝ። እርሱ እኔን ያጸናኝ አንተን ሊምርህ ስለፈለገ ነው አሉኝ። ያን ዕለት
ቤተ ክርስቲያኑን ለቅቄ ስወጣ ሌባ አልነበርኩም። ከትልቅ የጥፋትና የሞት ጎዳና የተመለስኩበት ቀን። የሴትየዋ ልጅ ደግሞ በእኔ ሕይወት ላይ የምህረት ጥሪ ሆኖ ተጻፈ። የእግዚአብሔር ድምፅ በብዙ ሁኔታ መልእክቱን ያስተላልፋል። በዝምታም ውስጥ ብዙ ይናገራል። አንዳንዴ በበደልናቸው ሰዎች ይቅርታ ውስጥ የእርሱን ምህረት እንሰማለን። ፈጣሪ እኛን ቀጥቶ ማጥፋት አይከብደውም። ነገር ግን የእርሱ ፍላጎት በንስሐ ተመልሰን እንድንድን ነው። ኃጢአት ሰንሰለት አለው። የእኛ አንድ ስህተት የብዙዎችን ሕይወት ያናጋል። ከመስረቃችን ወይም ደግሞ በበደላችን በፊት የምናጠፋውን ሕይወት እናስብ። ይህ ታሪኬ ከብዙዎቹ አንዱ ነው። ሌላ ታሪኬን በሌላ ጊዜ አካፍላችኋለሁ። መልእክቱን ከወደዳችሁት ላይክ አድርጉት። ያስተምራል ብላችሁ ካመናችሁ ለሌሎችም አጋሩት። ሌሎች አስተማሪ ቪዲዮዎች ሲለቀቁ እንዲደርሳችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን አይርሱ። የእርስዎንም የህይወት ገጠመኝ በኮሜንት ላይ ቢያካፍሉን ብዙዎችን ያስተምራል። እስከዚያው ሰላም ሁኑልኝ።